እስቲ ደውዬ ነው የምጠይቃት። ሄሎ እትዬ፣ ሰላም ነው? ይመስገን ደህና ነኝ እትዬ፣ እንዴት ኖት? አዎ አደይ ደውላልኝ ነበረ። ደህና ነች፣ አይጨነቁ። እሺ ደውላለሁ። ከደወለችልኝ እሺ እነግራታለሁ። እሺ ቻው። ወይ ለልዬ፣ አሹ የሚባል ልጅ መጥቶ ነበር አንቺ ከወጣሽ በኋላ። አሹ እንዴት መጣ? ሮማን መታ ነበር ወይ? እንደውም ጠፍታብኝ ሲል ነበር። የምርሽን ነው ማዘሯ? አዎ ስትመጣ ንገሪያት፣ እያፈላለኳት ነው ብሎሻል። ኧረ እኔ ጋር አልመጣችም። ወዴት ሄዳ ነው? ሮማን ጠፋች መሆኑ ነው እንግዲህ። ግን የት ልትሄድ ትችላለች? ለነገሩ ሄለን ጋር ነው የምትሄደው፣ ሌላ የትም አትሄድም። በሉ እኔም ልሂድ። ኧረ እኔ መሄድ አለብኝ። ዳይመንድን ሆስፒታል ትቼው ነው የመጣሁት። እንዴ ዳይመንድ ደግሞ ሆስፒታል ምን ይሰራል? ኩኩሻ ፈንክታው። ምን? አዎ ማዘር። ወይ ምን ነው አለች ኩኩሻ? በጣም ተጎዳ እንዴ? እሱማ ደህና ነው፣ ብዙም አልጎዳችው። እሷ ቆይ ምን ነካት? ልጅቷ ሲጀመር እኮ ጤነኛ አይደለች። አዎ ለሊ፣ እኔ አውራታለሁ። እንዴ አመረሩት እንዴ ጸባቸውን? እንባይ ለልጄ፣ ሰላማዊ ልጄ። አመሰግናለሁ። ምን አደረኩና? ከዚህ በላይ ምን ታደርጊልኛለሽ? ምስጋናውን አቆየውና ከቅምጥል ጋር ስትግባቡ በመሀላቸው የሚገባውን ሰው ስታስወጡ ያኔ እኔ ደስተኛ ሆናለሁ። እሺ ለሊ፣ እንዳትጠራጠሪ፣ እሱን ታያለሽ። ማዘሯ እንሂድ በቃ። እሺ በለልዬ፣ ሰላም እንሂድ። እሺ ያው ብዬ ነው ፈልግሽ። ሮማን የት ሄደሽብኝ ነው እናቴ? እንዴ እዚያ እንደ ያስቀምጥኩትኝ ማን ወሰደው? ወይኔ ማን አነሳው ይባላል አሁን? ፍቅር ምን ይሻለኛል ወይ ዘንድሮ? ፍቅር ወይ ማዬ፣ ቀለበት ይነትሽዋል? የምን ቀለበት? ቤዛውንም በድጋሚ ሌላ ጥፋት ሰርታለች። እንግዲህ የወይዘሮ እታለም ቤት ገብታ ቀለበቷን ሰርቃ ወጥታለች ማለት ነው። ምንም እንኳን እኔ ተለውጫለሁ፣ አሁን ላይ አንቺን እንደ እናቴ ነው ማይሽ እያለች እሷ ልታታልላት ብትሞክርም አሁን ላይ ግን ለእሷ ያላት ቦታ ግልጽ እንደሆነ ተመልክተናል። ቀለበቷን እስከ መስረቅ ድረስ። በእርግጥ እሷም ይህንን ጥርጥራ ይመስላል እታለም ከቤት አስወጥታታለች። ነገር ግን ከረፈደ ነበር። ቀለበቷን ከወሰደች በኋላ ነበር ፍቅር ልትደርስባት ጫፍ ላይ ደርሳ ነበር። ቤት ውስጥ ሳሎን ሁሉም ቦታ ስትፈልጋት እሷን ታጣታለች። ምክንያቱም ቀድሞ ከደቂቃዎች በፊት እሷ ወደ ቤት ስትገባ አይታት ነበር። እናም ወደ ውጭ እንዳልወጣች ደግሞ ሩታ ጠይቃት ነግራታለች። ስለዚህ የት ልትሄድ ትችላለች ብላ ስትፈልጋት ነበር። ነገር ግን ልታገኛት አልቻለች። እናም ቤዛስ ቀለበቱን ሰርቃ ጨርሳ ስትወጣ ወደ ሳሎን ነበር ቀጥታ ያመራችው። ሳሎን ደግሞ ሄዳ ቁጭ ስትል ከእታለም ጋር ትገናኛለች። የዛ ሰዓት ነበር ከእታለም ጋር አንድ ሁለት ሲባባሉ የቆዩት። እናም ሁለቱም ከቆዩ በኋላ እንደ እናቴ ስለማይሽ ነው እያለች በተደጋጋሚ ለእታለም ስትነግራት፣ እታለም ደግሞ እናትሽንማ እኮ እንዴት እንደምታያት አየሁ፣ ለእሷ ያራራሽ እኔንም እንደሷ ነው የምታይ ማለት ነው። ስለዚህ ለእሷ ያራራሽ ለእኔም አትመለሽልኝም ብላ ስትናገራትና ፍቅር መታ ደግሞ ስታፋጠጣት ከቤት ያስወጭልኝ ስትላት ተመልክተናል። ፍቅር በተደጋጋሚ የት ነበርሽ እያለች ስትጠይቃት ነበረ። እቤት ነበርሽ፣ ነገር ግን ሳሎን ስመጣ ቅድም አልነበርሽም፣ ምን የት ነበርሽ እያለቻት ስታፋጥጣት አሁንም ከእንቅልፍሽ አልነቃሽም፣ ቅዠትሽን ተይና ንቂ ብላ ነገሩ ላለመመለስ አድባብሳ ስታልፈው ተመልክተናል። ፍቅር ከቤዛ ጋር ያላቸው ነገር በእርግጥ ፍቅርን እንድንደግፋት ያደርገናል ብዬ አስባለሁ። በእርግጥ ፍቅር የምትወደድ አይነት ልጅ አይደለችም በድራማው ላይ ባላት ካራክተር ላይ።
ምክንያቱም ለሁሉም ሰው መጥፎ የሆነች ሴት ናት። ነገር ግን በቤዛ ደረጃ ቤተሰቡን በሙሉ ትበጠብጣለች ብለን አናስብም። እሱ ብቻ ሳይሆን ደግሞ ቤዛንም ለማጋለጥ እስከ ጥግ ድረስ የምትሄድ አይነት ሴት እንደሆነችም ተመልክተናል። ስለዚህ በዚህ በኩል ከፍቅር ጎን ነን ብዬ አስባለሁ። እናንተም ሀሳባችሁን ያስቀምጣችሁ ቪዲዮን ጀምሩት። እንግዲህ የሮማን ከቤቱ መውጣት ቤት ውስጥ ያሉትን ሰዎች በሙሉ አናዷቸዋል፣ በጥብጧቸዋል ብዬ አስባለሁ። ምክንያቱም እንደተመለከታችሁት ከሆነ በተለይ ደግሞ አሹ እያለቀሰና እሷን ሲፈልጋት ተመልክተናል። ይህን ያህል የትም ትሄዳለች ብሎ እሱ አልጠበቀም ነበር። ነገር ግን ከሩታ ጋር የተፈጠረ ችግር እንደሆነ ሲያውቅ ሩታ ላይ ፊቷን እንዳዞርባት ሆኗል። ነገሮቹ ላይ የተገጣጠሙት። የሚገርመው ደግሞ ሮማን ከቤት ስትወጣ ለሩታ ይህንን ደብዳቤ ላሹ ስጪው ብላት ነበር። ነገር ግን ሩታ እስካሁን ድረስ አልሰጠችውም፣ የረሳችውም ይመስላል። እሷ አታንብበው እስካሁን የታወቀ ነገር የለም። ነገር ግን ደብዳቤውን በትክክል ማድረስ ነበረባት ብዬ አስባለሁ። እናንተ አይመስላችሁም? እስኪ ቪዲዮ ላይክ በማድረግ ለአሹና ለሮማን ያላችሁን አክብሮትና ፍቅር ግለጹልኝ። በሌላ በኩል ደግሞ ሄለን እያደረገች ያለችው ነገር ሁላችሁንም እያናደዳችሁ እንደሆነ አልጠራጠርም። ምክንያቱም እሱንም በትክክል ሳታናገረው ነው ሄደችው። በዚህ ላይ በእርግጥ የእሱም ጥፋት አለ ብዬ አስባለሁ። እሱም አስቆሞ ይህን ያህል እሷ ለማናገር አልሞከረም። ስትወጣም አትከተለኝ ብላኛለች ብሎ ብቻ ቆሞ ነው የጠበቃትና አሁን ላይ እሷ ገጠር ከሄደች በኋላ መልሶ መፍጨርጨሩ ጥቅም የለውም። ገና ሳትወጣ ነበር ከቤት ሁሉ ነገር ማስተካከል የሚችለው። በር ዘግቶባት ራሱ ሊያናግራት ይገባ ነበር። ነገር ግን ይህንን ሊያደርግ አልቻለም። አሁን ከረፈደ በኋላ ነው እሱ እየታገለ ያለው ነገሮቹን ለማስተካከል። እናም አሁን እሷ ሄዳ ላጎቷ ራሱ ሁሉን ነገር ነግረዋለች። እሱም ደግሞ ማንም የለሽም እናትም አባትም የለሽም ብሎ ነው እንደዚህ የሚጫወትብሽ፣ ችግር የለም እኔ እሱን ሳልበቀል አረፊ አልቀመጥም እያለ ተመልክተነዋል። እሷም ነገሩን መናገር አለባት ብዬ አላስብም ነበር። ነገር ግን ኦልሞስት ተናግረዋለች። አሁንም ቢሆን እኔን ጥሎኝ የሚሄድ ሀሳቡና ፍላጎቱ አለው፣ ለዛ ነው የመጣሁት ብላ ነግረዋለች። ከአሁን ያገባኛል ብዬ በጠብቀውም እሱ ግን እድሜን ነው እየበላብኛል እያለች ስታወራም ተመልክተናል። አሁን ላይ የሄሉና የአቡ ጉዳይ በጣም ከባድ ሪስክ ውስጥ የገባ ይመስላል። እነሱ አሁን ላይ አብረው ይሆናሉ ድጋሜ ከማለት ይልቅ ገና ምንም የማይተዋወቁ ሰዎች ይፋቀራሉ ማለት ይቀላል ብዬ አስባለሁ። የጠፋችው ሮማንና አሹ ተገናኝተው በዚች ቀን ውስጥ አብረው ይሆናሉ የሚለው ነገር ይቀላል ብዬ አስባለሁ ለሄሉና አቡ ካሉበት አንጻር። ለማንኛውም ድራማውን በዚህ መንገድ በምችለው አቅም ሬካፕ አድርጌላችኋለሁ። ቀጣይ ክፍል እንደተለቀቀ የማደርሳችሁ ይሆናል። እናንተም እስከዛ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይ ኮመንት አስተያየታችሁን በመጻፍ ከጎናችን እንደሆናችሁና አበረታቱን። ቀጣይም በምን ክፍል እንምጣላችሁ፣ ቀጣይ ሰራተኛዋ ላይ እንደተለቀቀ የምመጣላችሁ ይሆናል ወይስ ደግሞ ሌላ ድራማ ዳጣ፣ ትህትናና ምሳሌ ከመሳሰሉ ድራማ ውስጥ የትኛው ይዤላችሁ ልምጣ የሚለውን እስኪ እናንተ ንገሩኝ። ለማንኛውም እኔ ተሰናበትኳችሁ።